የዕለቱን ትምህርት ወንጌል የሚያስተምሩን መምህራችን ዲያቆን ዘማርያም ዘለቀ ናቸው። ዲያቆን ዘማርያም ዘለቀን እንግዲህ አሁን ከፊት እየመጡ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግንባር ቀደም ጠበቃ ሆነው መናፍቃንን እያሳፈሩ ለመናፍቃን ምላሽ እየሰጡ ቤተክርስቲያን በየጊዜው በየዘመኑ የዚህ አይነት መልስ የሚሰጡ ልጆች እንዳሏት ያስመሰከሩ ታላቅ መምህር ናቸው። በማህበራዊ ሚዲያ በደንብ አድርጋችሁ የምታውቋቸው እንደምንም ብለን ከአዋሳ ጉባኤያቸው ሌካ ደብረሳይ ለዚህ ታላቅ ቦታ ታላቅ ትምህርት ያስፈልገዋል ብለን ፈቃዳቸው ሆኖ ይዘናቸው መተን ዛሬ እኛን ያገለግሉን እድለኞች ሆነናል። የሚያስተምሩን እንግዲህ ዲያቆን ዘማርያም ዘለቀ ናቸው። ለቀደሙት አባቶቻችን ለቅዱሳን ነቢያት ለቅዱሳን ሐዋርያት እንደዚሁም በየጊዜው ለተነሱ ቅዱሳን ሊቃውንት የገለጸውን ምስጢር ለመምህራችን ለዲያቆን ዘማርያም ዘለቀ ገልጾላቸው እንዲያስተምሩን ለእኛም ሰሚ ልቦና እንዲያድለን ቅዱስ ፈቃዱ ይሆንልን እያልኩ ወደ መምህራችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሳህል መምህር አባ ስዩም ወልደ ገብርኤል የደብረ ሳህል የካ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን ቀሲስ መዝገቡ ጌታቸው፣ ክቡር መምህራችን ብርሃኑ፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 6። የአብይ ጾም ሰባተኛው ሳምንት ቅዱስ ያሬድ እንደሰየመው ኒቆዲሞስ ተብሎ ይጠራል። ዛሬ እግዚአብሔር ፈቅዶልን ሰባተኛው ሳምንት እንድንደርስ ስለፈቀደልን የእግዚአብሔር ስሙ የተመሰገነ ይሁን። ምክንያቱም የዛሬ ሳምንት አብረውን ገብርኤል ያከበሩ ዛሬ ያሉ ሰዎች አሉ። የዛሬ ሳምንት አብረውን ያስቀደሱ ዛሬ ያልጋ ቁራኛ የደውዳኛ ሆኖ ማስቀደሳቸው ሰዎች አሉ። ስለዚህ ለዚህ ቀን ስላደረሰ ማን ይመስገን? ስለዚህ እግዚአብሔር ስሙ የተመሰገነ ይሁን። ኒቆዲሞስ የሚለው በግሪክ የሁለት ቃላት ጥምረት ነው። ኒቆና ዲሞስ ከሚል ማለት ነው። ኒቆ ማለት ድል ማለት ነው። ዲሞስ ማለት ደግሞ ህዝብ ማለት ነው። አሸናፊ ህዝብ፣ ድል አድራጊ ህዝብ ማለት ነው። የስሙ ትርጓሜ ኒቆዲሞስ ማለት ነው። የሰማችሁ ነው ክርስቲያን? አበደን ቤተክርስቲያን ስንመጣ ዛሬ ለምንድን ኒቆዲሞስ የተባለው የስሙ ትርጉም ምንድን ነው ብለን ብንጠየቅ እኔ እንጃ እንዳለን ማለት ኒቆዲሞስ ማለት የሁለት ቃላት ጥምረት ነው። ኒቆ ማለት ድል፣ ዲሞስ ማለት ደግሞ ህዝብ ማለት ድል ያለው ህዝብ፣ የድል ህዝብ፣ ድል አድራጊ ወገን ማለት ኒቆዲሞስ ማለት ፈሪሳዊ ነው። የአይሁድ ደግሞ አለቃ ነው። ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ የተባለው እሱ ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የሚባል አንድ ሰው ነበር የተባለው ይሄ ኒቆዲሞስ ወገኑን ተናገረ ከፈሪሳውያን ወገን ብሎ። በዛ ላይ ደግሞ የአይሁድ ደግሞ ናቸው አለቃ
ይሄንን መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ቅድም ካህኑ በቅዳሴ ሲያነበው እንደሰማነው ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱ በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። መቼ የመጣ ነው? ሌሊት። ምንድነው እሱ? የአይሁድ ምናቸው ነው? አለቃ። በዛ ላይ ደግሞ ምንድነው? ፈሪሳዊ መምህር ነው፣ ፈሪሳዊ ነው፣ የአይሁድ ደግሞ አለቃ። እነዚህ ነገሮች ሁሉ እያሉበት ሌሊት እየመጣ ይማር ነበር። ማን ጋር እየመጣ? መድኃኔዓለም ኢየሱስ ክርስቶስ ጋር እየመጣ ይማር። መምህር መማር አለበት ማለት ነው። የሥራው ጫና ሳይገፋው፣ ስልጣኑ ሳያርቀው የአይሁድ አለቃ ሆኖ አስቡ። በዛ ደግሞ መምህር ነው፣ ምሁረ ኦሪት የሚመጣው ሌሊት መጥቶ ይማር ነው። ይሄ ቀን ትልቅ ነው። ትምህርት የሚሰጠው ክርስቲያኖች ዛሬ በጣም ቢዚ ነን የምንላቸው ቃላቶች ብዛታቸው ተመልከቱ። ለማስቀደስ አልቻልንም። የምናሳባቸው ምክንያቶችን በደንብ ተመልከቷቸው። በስራ እናሳባለን፣ በትዳር እናሳባለን፣ በስልጣን እናሳባለን፣ በእውቀት እናሳባለን። መተን ለመማር እንኳን አንፈልግም። ይሄ ግን ኒቆዲሞስ የአይሁድ መምህራቸው ነው፣ የአይሁድ አለቃቸው ነው፣ በዛ ላይ ፈሪሳዊ ነው። ይሄ ሁሉ ሳይገድበው ማታ መጥቶ ይማር ነበር። መተርጉማን ይሰረቁ ለምን ማታ መጥቶ ይማራል ሲሉ የቀን ትምህርት ብዙ ጊዜ ይባክናል፣ የሌሊት ትምህርት ደግሞ ይገባል ከልቦና። ስለዚህ ሌሊት መጥቶ የሚማር ሰው የሌሊት ትምህርት በጣም የሚገባው ጸጥ ስለሚል ትምህርት ይገባል። ቀን ስንማር ልቦናችን ይባክናል። እንዲህ እንዳይሆን ማታ መጥቶ ይማራል። አንድ ደግሞ ከክርስቶስ ጋር አብሮ የተገኘ በሙሉ ከአይሁድ ሸንጎ ይባረር ነበር። ይሄንን ፈርቶ ማታ መጥቶ ይማር ነበር። የማታ ተማሪ እንደዚህ ሰዎች አሉ። ትልቅ አለቃ ሆኖ መሪ ሆኖ መጥቶ መማር ይፈልጋል። ለሰበብ እኮ ኒቆዲሞስ ሰው ነው፣ ስልጣን አለው፣ መምህር ነው፣ ዘሬ ምሁረ ኦሪት ነው። አጠገቡ እኮ መድኃኔዓለም ኢየሱስ ክርስቶስን የሚያንቋሽሽ እኮ አይሁድ አሉ፣ ፈሪሳውያን አሉ። የሙሴ ሕግ ሽርሃል ብለው የሚከሱ ሰዎች በእነሱ ማህበሩ ሊማር ይመጣ ሰው የአይሁዳውያን ነቀፌታ መጥቶ መድኃኔዓለም ኢየሱስ ክርስቶስ ጋር እግር ስር ለመማር ያልከለከለው እኛ እንደዚህ ነን እንዴ? በምንሰራበት መስሪያ ቤት ባለንበት የሥራ መስክ ቤተ ክርስቲያን መተን ለማገልገል ፈተና የሆነብን ሰዎች አሉ። ኒቆዲሞስ ፈተና ሆኖበት እነሱ ማታ መጥተው ፈለገ። ከልብ ከፈለጉ ይቻላል። ምንድነው ይባል አንድ አባባል አለ፣ ከልብ ካለቀሱ የአይሁድ መምህር ሆኖ አለቃ ሆኖ ትምህርት ይበቃኛል ሳይ የማይገባውን ነገር እንዲገባው መጥቶ ጠየቀ። ማንን? መምህሩን። ቅዳሴ እንደምሰሙ ኦሊቄ ኢየሱስ ይልካል መምህሬ እንደል መምህራችን የዓለም መምህር መድኃኔዓለም ኢየሱስ ጋር መጥቶ ጠየቀ። እውነት አንተ የምታደርገው ነገር በሙሉ እግዚአብሔር ከሱ ከሆነ ሰው በቀር ማንም ሊያደርገው እንደማይችል እናውቃለን። ስለዚህ አንተ ከእግዚአብሔር ተልከህ እንደመጣ እናውቃለን። የማታ ተማሪ ማታ መጥቶ ጠየቀ። ያቺ ጉባኤ ቃናም የተነገረችው ከዚህ ተነሳ። ረቢ ሰገደ በመንፈቀ ሌሊት ለረቢ መምህር መጥቶ በሌሊት ለመምህር ለክርስቶስ ማለት ሰገደ። መምህር የሆነው ኒቆዲሞስ
መምህር ነው ሆነው ኢየሱስ ክርስቶስ መጥቶ ሰገደ። እግዚአብሔር በስልጣን በትምህርት አሳበን እንዳንርቅ በቸርነቱ ላይ ይጠብቀን። ኒቆዲሞስ ነው ለዚህ ነው ዛሬ ስልጣን ያላቀ ሰዎች እንደ አተረፈበት ክርስቶስ መምህር ነኝ ሌክቸር ማለት ይችላል። በዛ ላይ ቆይ ትምህርት የሚያስፈልገኝ ሰው አይደለም ማለት ይቻላል። የሥራ ጫና አለብኝ ባለስልጣን ነኝ በዛ ላይ መምህር ነኝ በምን ጊዜ ማታችንን ይደክመኛል ሰው ነኝ ማረፍ አለብኝ ማለት ነው። ዛሬ ሰንበት ለመማር ዳገት ሆኖብናል። ጉባኤ መጣች ተማሩ ስንባል ዳገት ነው ገና ማታ ለማር ይያል። ኒቆዲሞስ ግን የሁሉ አልገደበው መጥቶ መድኃኒተ ክርስቶስ ጠየቀው። ከዛ መድኃኒተ ክርስቶስ ምን አለው? አማን አማን እልካ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ሊገባ እኮ አይደለም ያለው ሊያይ አይችልም። ካልተወለደ ዳግመኛ ካልተወለደ እሱ ደግሞ ጠየቀ። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ግራ ገባው። ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላል? ስለ መንፈሳዊ ልደት እየነገረው እሱ ደግሞ እንዴት ይወልደዋል? ለምን ልደቱን ነገረው ነበርና መዋለጃው አልነገረውማ። በምንድን ነው የሚወለደው ዳግመኛ? ከዛ ምን አለው መድኃኒተ ክርስቶስ? እውነት እውነት እልሃለሁ ሰው አባራለ ደግሞ ዳግመኛ ያለው ነው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ካልተወለደ ከውሃና ለዚህ ነው ክርስቲያኖች ሁላችንም በ40 ቀናችን ወንዶች ሴቶች በ80 ቀናችን ተጠምቀን ሜሮን ተቀብለን ስጋው ደሙ ተቀብለን ሶስቱ ምስጢራት በአንዱ እንፈጽመው ከዚህ ውጪ ድነት የለም። ወደሱ ሲመጣ ትምህርት ነው ማለት ይሄ ነገራችን ላይ ምስጢረ ሥላሴ ኮርስ ወሰደማ ማታ መጥቶ ተማረ። እችን ትምህርት ለመማር እንቅልፍ መገበር ያስፈልጋል። እችን እውቀት ለማግኘት እንቅልፍ ማለት ነው። አባቶቻችን ማህሌት ቢቆሙ እንቅልፍ አጥተው ሌሊት ሰዓታት ቢቆሙ እንቅልፍ አጥተው ለተፈለገለት ዓላማ ዋጋ ይከፈላል። ቀን መምህር ነው፣ ቀን አይሁድ አለቃ ነው፣ ማታ ደግሞ ተማሪ። ከልብ ፈለገ አታመካኙ ክርስቲያኖች። እኔ ባለስልጣን ነኝ፣ እኔ እንደዚህ ነኝ፣ እኔ ቦታዬ ከባድ ነው መጥቼ ከእናንተ ዘንድ ልማር አይገባኝም አትበሉ። በዛ ላይ መምህር ነኝ የእውቀት ጋፕ የለብኝም አይባልም። የአይሁድ እኮ መምህር ነው። የእውቀት እኮ ችግር እኮ የለበትም። ምሁረ ኦሪት ነው። ማያውቀው ነገር ግን አለ። መምህር ነው ማለት ሁሉ ጥንቅ ቀርቦ ጨርሰው ማለት አለ። የእውቀት ተከፍሎ ይኖራል። ይሄንን ለማወቅ ወደ ባለቤቱ መጣው። ጠንቋይ ዘንድ አይደለም ይሄ። ከሱ ወደ ሰዎች እንኳን አይመጣው። ወደ መድኃኒት ቤት ወደሱ መጣ። እሱ ተቀበለው በማታ። የእግዚአብሔር ስሙ የተመሰገነ ይሁን። በማታ እሱ ተቀበለው። አላሳቀቀውም። የአይሁድ መምህር ነቀቀና ስራን አቋርጠናል ተቀበለው። ከዛም አሁንም ግራ ሲገባው እንዴት ከውሃና ከመንፈስ ካልተወለዳችሁ የእግዚአብሔር መንግሥት አትገቡ ብዬ ስናገር ለምን ግራ ትጋባለህ? ከስጋ የተወለደ ምንድን ነው? ሁላችሁ በሉ ከስጋ የተወለደ ከመንፈስ የተወለደ ምንድን ነው? መንፈስ። ከስጋ የተወለደ ስጋ፣ ከመንፈስ መንፈስ። ምን ማለት ነው? ስጋዊ አኗኗር ያለው ሰው ስጋዊ ነው። ከቤተ ክርስቲያን ውጭ በሆነ የተጠመቀ ጥምቀት በሙሉ ስጋዊ ነው። ከቤተ ክርስቲያን ውስጥ ሆነን ግን የምንጠመቃት ያቺ ጥምቀት ግን ቅድስት ናት። ያቺ ጥምቀት ግን ንጽሕት ናት። ለዚህ ነው ጸሎተ ሃይማኖት ስንደግም ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። እሱ ሁላችሁ በሉ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ይሄ ጸሎተ ሃይማኖት ነገራችን ላይ የሃይማኖት አንቀጽ ነው። በዛ ላይ ጸሎትም ጭምር ነው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለሙ አሜን ብለን ጸሎት እንጸልየው ምስክርነትም ጭምር ነው።
መዋለጃውን ነገረው። በምን? ከውሃና ከመንፈስ። እስኪ ትንሽ እንያት። ለምን ከውሃና ከመንፈስ ያለው? አንዳንድ ሰዎች ውሃ ያለው እኮ ቃሉን ነው እንጂ ውሃ ሲል እናንተ ተጠምቁት ኦርቶዶክሳውያን አይደለም የሚሉ ሰዎች አሉ። እስቲ ይሄንን በመጽሐፍ ቅዱስ እንየው። ኤፌሶን ምዕራፍ 5 ቁጥር 25-26 ላይ በውሃ መታጠብና ከቃሉ ጋር ይላል። በምን? በውሃ ምን መታጠብና ከቃሉ ጋር ይላል። እቺ በውሃ የሚለው ለብቻው እና ከቃሉ ጋር። ስለዚህ ያ ውሃ ያለው ቃሉ ነው። ውሃው ራሱ ችሎ እንደምታውቁት ውሃ ድምጽ ይሰማል። ውሃ ድምጽ ይሰማል። ምን ማለት ነው? አባቶቻችን ጸሎተ ክርስትና ሲጸልዩ ክርስትና ሲነሳነሱ በመስቀል ሲባረክ የዛ የመስቀሉ ቅርጽ ጸሎቱ በውሃ ላይ ያርፋል። ማህበራዊ ሚዲያ ተጠቃሚ ሰዎች ካላችሁ ተመልከቱ። የጃፓን የቻይና ተመራማሪዎች ይደርሱበት። ለዚህ ሁሉ ሰው ጸበል ሲጠመቅ ለሊት የሚመጣው ወፍ ሳይጮህ የሚመጣው ለዚህ ነው። ሌሎች አዋፋት ሳይጮሁበት የሚባለው ከዚህ ተነሳ። ውሃ ድምጽ ሰማል። ያ የመስቀሉ ቅርጽ እዛ ውሃ ላይ ታገኝታለህ። ሲጸለይ ያ ውሃ ይቀየራል። የሚታይ ውሃ አለ፣ የሚታይ ካህን አለ፣ የሚታይ መስቀል አለ፣ የማይታይ ጸጋ መንፈስ ቅዱስ እናገኛለን። ከአብራ ከመንፈስ ቅዱስ ከማይወረው ሰው ወለደታል። ያ መስቀሉ ያ የተባረከ ውሃ ከጌታችን ከኢየሱስ ጎን የፈሰው ማየገቦ ሆነ ነው። በምድራዊ ካህን እንጠበቅ እንታያለን። ሰማይ ካህናት ደግሞ አለ ኢየሱስ ካህኑ ሲባርከው ያ ውሃ ከክርስቶስ ጎን የፈሰው ማየገቦ ሆነ ይከብራል። ሕፃኑ ዛው ሶስት ብቅ ሲል ያ ወልደ ምን ይሆናል? መንፈሳዊ ልደት። ለምን? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። መንፈሳዊ እኛ ከማን የተወለደ ነው? ለዛም ነው ኤፌሶን 5:25 ላይ በውሃ መታጠብና ከቃሉ ጋር ካለ በኋላ አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። በውሃ መታጠብና ብሎ ውሃ ነው የሚገልጽ እና ከቃሉ ጋር። ስለዚህ አንዳንድ ሰዎች እንደመከራከር የሚያቀርቡ ውሃ ያለው እኮ የእግዚአብሔር ቃል ነው፣ እናንተ እንደምታስቡት ውሃ አይደለም እንደሚሉ ማለት ነው። ጌታችን ጠመቀው ቤት ነው። ቤት ጠመቀው በዮርዳኖስ ምንድን ነው? ወንዝ ውሃ በውሃ ጥምቀት። እሺ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ። ጥቂቶች አይደል? 8 ነፍስ በውሃ የሚዳኑበት በውሃ የዳኑበት መርከብ። የኖህ መርከብ የቤተክርስቲያን ምሳሌ ነው። ውሃ የጥምቀት ምሳሌ ነው። በውሃ ነው የገለጸው። ሶስተኛ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው ይላል። በምናምን የመጣ በውሃና በደም የመጣ ይህ ነው ካለ በኋላ እርሱ ማለት ኢየሱስ ክርስቶስ በውሃና በደም እንጂ በውሃ ብቻ አይደለም። ስለዚህ ኢየሱስ ክርስቶስ በውሃና በምን በደም ከክርስቶስ ማየገቦ ላይ ልክ በጦር ሲወጉት ምን ፈሰሰ? ደምና ውሃ። ውሃው ማዩ ለጥምቀታችን፣ ደሙ ለኃጢአታችን ስርየት ለስጋው ደምስ። አራተኛ ኢትዮጵያው ጃንደረባ ባኮስ የሚታወቅ ፊልጶስ ሐዋርያ ካሳመነው በኋላ ምንድን የሚለው የሐዋርያት ሥራ ምዕራፍ 8 ቁጥር 38 ላይ ፊልጶስና ጃንደረባ ሁለቱም ወደ ውሃ ወረዱ፣ አጠመቀው ይላል። ወደ ምን አወረዱ? ወዴት አወረዱ? ወደ ውሃው። ከዛስ ምን አደረገው? አጠመቀው። በምን? በውሃው። እነሆ እንዳልጠመቅ የሚከለክለኝ ማን ነው ብሎ ተጠመቀ። ከውሃና ከመንፈስ ካልሆነ በቀር የእግዚአብሔር መንግሥት አይወረስም። የምንም ነገር መጀመሪያ ጥምቀት። በነገራችን ላይ ዛሬ በስንክሳራችን መጋቢት 28 የቅድስት እሌኒ ልጅ የሆነው ቆስጠንጢኖስ ያረፈበት ዕለት ነው ዛሬ። ቆስጠንጢኖስ ተጠምቋል። ከዚህ ውጭ ድነስ የለም ክርስቲያኖች። እረፍቱ ነው ዛሬ ቆስጠንጢኖስ። አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ አዋጅ አወጀ። ቅዱስ መስቀሉ እንዲወጣ እሌኒ
እሷ በሃይማኖት ደግሞ አሳድጋ ያበቃችሁ ዛሬ እረፉ። እሱ ራሱ ቆስጠንጢኖስ ንጉሱ ልክ በነገሰ በ11ኛው ዓመት ተጠምቋል። በቤተ ክርስቲያናችን አንድ ቅዱስ መባል ጥምቀት የቤተ ክርስቲያናችን መግቢያ በር። ገድለ ተክለ ሃይማኖትን ተመልከቱ፣ ገድለ ቅዱሳንን ተመልከቱ። ምንድን ነው ያደረጉት? የመጀመሪያው ካሳመኑ በኋላ ቅዱሳን ያስተምሩና ያጸድቃሉ። ለምን? ከውሃ ከመንፈስ የተወለደ መንፈስ ነው፣ ከሥጋ የተወለደ ደግሞ ሥጋ ነው። ያለ ጥምቀት ድህነት የለም ክርስቲያኖች። ለዛም እኮ ነው ጻድቁ አባታችን አቡነ ተክለ ሃይማኖት በአንድ ቀን ይሄን ያክል ሰው አጠመቁ እያሉ እንደነ ቅዱስ ጊዮርጊስ ደግሞ በሰማዕትነታቸው ተማርከው በቅዱስ ጊዮርጊስ አምላክ እናምናለን ብለው እሳት ውስጥ እየገቡ የደም ጥምቀት። ከጥምቀት ውጭ ድህነት የለም። ጥምቀት ተራ ውሃ አይደለም። ጸሎት ሲጸለይበት ማየ ጸሎቱ ለኛ ለክርስቲያኖች የክርስቶስ በክርስቶስ ጎን የፈሰሰው ያ ማይ የድህነታችን አንዱ መግቢያ በር። የጥምቀት መግቢያ አንዱ ማነው? የድህነታችን መግቢያ አንዱ በር ጥምቀት። ጥምቀት ሳይፈጸም ማንኛውም ክርስቲያን አይደለም። በቤተክርስቲያናችን ኒቆዲሞስ ከዚህ ተነሳ ነው ምሳሌ ብዙ ይሰጠው። ለዛም ነው ከመንፈስ የተወለደ መንፈስ ነው፣ ከሥጋ የተወለደ ሥጋ ነው ካለ በኋላ ነፋስ ወዴት እንደሚነፍስ አታውቅም። በምዕራብ 6 በምስራቅ 6 መስኮቶች አሉ። በየትኛው ወጥቶ ቤት እንደሚገባ አታውቅም። መንፈስ ረድኤቱን በማን እንደሚያደር አታውቅም። ትንቢት ሲያናግር ሱባኤ ሲያስቆጥር አታውቀውም። አንድም ደግሞ ሀብተ ሙሴ በኢያሱ ላይ ሀብተ ኤልያስ ደግሞ በኤልሳ ላይ ሲያርፍ አታውቀውም። መንፈስ ቅዱስ ቤት እንደሚሰራ አታውቀውም። ነፋስ ወደ ወደደው ይነፍሳል፣ ወዴት እንደሚሄድ አታውቅም። ሲያንቀሳቅስ አቦጅን ታውቃለህ። መንፈስ ቅዱስም እንዲሁ ነው ይላል። እግዚአብሔር ስሙ የተመሰገነ ይሁን። አታውቀውም። በቃ መንፈስ ቅዱስ ሲያናግር በማን እንደሚያድር አታውቀውም። ትንቢት ሲያናግር ሱባኤ ሲያስቆጥር አታውቀውም። አይመረመርም። ከመንፈስ የተነሳው እንደዚህ ነው፣ ህይወቱ እንደዚህ ነው። በሚያዝያ 25 ስንክሳራችን ላይ ለጥምቀት ከውሃና ከመንፈስ ያልተወለደው የእግዚአብሔር መንግስት እንደማይገባ የገባት አንዲት ቅድስት ሴት ታሪክ አለ። ቅድስት ሳራ የምትባል እዚህ ሚያዝያ 25 ላይ ስንክሳራችን ላይ አለ። ባለቤቷ ስቅራጥስ ይባላል። የግብፅ ኮፕቲክ ሳናክስረም ስንክሳር ደግሞ ሶቅራጥስ ነው ይጠራው። ፈላስፋውን አይደለም። ባሏ የዲዮቅልጥያኖስ ባለሟል ነበር፣ ግን ክርስቲያን ነው። ንጉሱ ፈራውና ክርስትናውን ተወ። ሚስት ብቻዋን 2 ልጆቿን ይዛ ቅድስት ሳራ ክርስቲያን ሆናለች። ይሄ አጋጥሞ ይሄን ማወቅ አለባችሁ። ምን ላድርግ ታዲያ ተከትዬው ሄድኩኝ አይባልም። ምን ላድርግ ተከትዬው ሄድኩኝ አይባልም። መጽናት ነው። ወዛዝለፈ ትዕግስቶ ወቱ ይድን ነው። በቃ እስከመጨረሻው በትዕግስት የሚጸና ይድናል። መጽናት ነው። ሳራ ነው የምትባለው። ቅድስት ሳራ 2 ልጆችን ወልዳ ይሄ ሶቅራጥስ የሚባል እሱ ክርስቲያን ነው፣ ግን የባለስልጣን ዘመን ስለሆነ ዲዮቅልጥያኖስ ጨካኙን አረማዊ አላዊ ንጉስን ፈርቶ ክሩን በጠሰ። ለሷም ይላል ጀመር እኔ እኮ ክርስትናን እወደዋለሁ። እንደዛ ይመስላል ከተማ እኔ ኦርቶዶክስን በጣም ነው የምወዳት፣ ግን ኦርቶዶክስ አይደለም። ስንክሳር ተመልከቱ፣ ቃል በቃል እንደዛ ነው። እኔ ክርስትናን እወደዋለሁ አልክደውም፣ ንጉሱ ፈርቼ ነው። አይዞሽ ባለቤቴ እኔ ራሴ ክርስቲያን ነኝ ይላል እና ተደብቄ ነው መጸለየው እንጂ ክርስቶስን ጠልቼው አይደለም፣ እኔ ክርስቲያን ነኝ ይላል። እሷ ግን አልክድም አለች። በእምነቷ ጸናች። አሁን ልጆቹ የታጠምቃች። አሁን ርዕሳችን ከውሃ ከመንፈስ የተወለደ መንፈስ ነው፣ ከሥጋ ደግሞ ሥጋ ስለሆነ የታጠምቃች። የምትኖርበት ሀገር አንጾኪያ ነው። በአንጾኪያ ክርስቲያኖች በሙሉ ተሰደዋል። ቤተ ክርስቲያን ተዘግቷል። አብያተ ጣዖታት ብቻ የተከፈቱ። የታጠምቃቸው ባለቤቷ ግን የንጉሱ የዲዮቅልጥያኖስ ባለሟል ነው።
እዚህ ክርስቲያን ነኝ ብላ ይነግራታል እሷ እዛ ደግሞ ጣዖት ያመልካል በልቤ ክርስቲያን ነኝ ይላታል ዛሬም አለ በትዳር ውስጥ የገጠማችሁ ሰዎች የላችሁ እኔ ኦርቶዶክስ ቆጣራታለሁ እንጀራ ሆኖ ቢኖ እንጂ ልልኳል ምን ላድርግ ታዲያ ከስልጣኔ ባረራለሁ ይሄንን ቦታ ነገ አላገኘውም ይሄንን እንጀራ ነገ አላገኘውም ልጆቼ በምን አሳድጋለሁ ልክ እንደሳ ደግሞ ቅዱስ ሆኖ ለሃይማኖት ጽኑ አንዱ ሰዎች አሉ ማይነቃነቁ በሏለች እንግዲህ እግዚአብሔር ሆይ ባለቤቴ ኦርቶዶክስ ክርስቲያን ነኝ ይለኛል ንጉሱ ፈርቼ ነው ክሬ በጠስኩት ይለኛል እኔ ክርስትና በክርስትና ጸንቻለሁ ልጆቼ እንግዲህ ላጥምቃቸዋለች ከአንጾኪያ ተነሳ እስክንድርያ ሄደች ልጆቿን ለማስጠመቅ ከስጋ ወደ ስጋ ነው እናቶች እንደዚህ ዋጋ ይከፈላል ልክ የዛሬ ሳምንት እንደተማርነው ገብርኤል ላይ ትዳር መክሊት ነው ማትረፍ አለበት ልጆች መክሊት ናቸው ማትረፍ አለበት ክህነት መክሊት ነው መትረፍ አለበት ሀገር መክሊት ናት ልናተርፋትም ይገባል እውቀት መክሊት ነው ዝና መክሊት መደመጥ መክሊት ነው ከማትረፍ አለበት ልጅ እኮ መክሊት ነው ማትረፍ አለበት ልጅ ያጡ ሰዎች አሉ አይኑ እኮ መክሊት ነው አይነ ስውራን እኮ ነው ጤና መክሊት ነው አይን ጤና ቋቱ መቼም እንደሰው ማስቀደስ ያሉ ሰዎች እኮ አሉ ጤና መክሊት ነው ልጆቿ መክሊቶች ናቸው ልታተርፋቸው ፈለገች ተነስታ ከአንጾኪያ እስክንድርያ ሄደች እግዚአብሔርም ይላል ስንክሳሩ ላይ እግዚአብሔርም ኢየሱስ ክርስቶስ የእሷ ተጋድሎ የሃይማኖት ጽናት ለመጪው ትውልድ ትምህርት እንዲሆን ከአንጾኪያ ተነስታ እስክንድርያ በጀልባ ስትሄድ ማዕበል አስነሳኝ ምን ጉድ ነው እናንተ ከትዳሯ እንዲመከራ አይታ በክርስትናዋ ጸንታ ማዕበል ይነሳል አሁን ይነሳል ምን አይነት ዳውስ ገባው አትበል ክርስቲያን እንደዚህ ይባላል ሳራ ምን ታለ ብቻዋን አትሴና በሀገሩ እንዳለ ተሰጥቷል እንደዚህ ያረሰው ነው አያምጣው እንጂ እንዳለ ኢትዮጵያ ሰልፍ እንደለ ቢዘጋ ከይሰነሱ ሌላ አሃታችሁ ነው የሚያስቀድሳል ሌላ ተከታዩ የሚያስቀድሳል ሄና ከብል ዘርቦ ተቀበቃ እንዳለ በአንጾኪያ አብያተ ጣዖታት ተከፍተው አብያተ ክርስቲያናት እንዳለ ተዘግተው አብያተ ጣዖታት ተከፈቱ ቤተ ክርስቲያን የሚባል የለም ልጆቹን ይታሰምቅ ጥምቀት ይፈጽሙ በቤተ ክርስቲያን ተሸክማ ልጆቿ ሄደች ማዕበል ተነሳ እንደውም ጀልባዋ ተሰነጠቀች ወይኔ ልጆች ሳይጠመቁ ሊሞቱ ማለት እሷ የፈለገችው እስክንድርያ ሄዳ አቡነ ጴጥሮስ ታስጠምቃቸው ከመንፈስ የወደ መንፈስ ነው ከስጋ ወደ ስጋ ነው በልጆቿ ለማትረፍ ሄደች ማዕበሉ ስታዩ ሊቆም አይደለም ምላጭ አነሳችና ቀኝ ጥፎቿን ቀዳ ደማፍሳ የመስቀል ምልክት ግንባራቸው ላይ ጀርባቸው ላይ ደረታቸው ላይ አድርጋ በስመ ሥላሴ ብላ ውሃ ውስጥ ድቅጥልቅ አለች ከዚህ በኋላ ቢሞቱ ይሞቷል ልክ እንዲህ ስታረግ ማዕበሉ ጸጥ ብሎ እግዚአብሔር ስሙ የተመሰገነ ይሁን አያችሁ የእምነት ጽናት ማዕበሉ መሻገሩ አልቀረም ጸጥ አለ ደረሰች ስደርስ በእኔ ሲያጠመቁት ሞቱ መስሎኝ ማጥመቅ ሴት አትችልም ማጥመቅ ያለበት ካህን ነው ስልጣኔ አይደለም አቡነ ጴጥሮስ ከወሰደቻቸው በተራ ደርሶ ህፃናት ሁሉ ከተጠመቋል የሷ ልጆች ተራ ሲደርስ በመቅጃው አድርጎ ሊያጠምቃቸው ሲል ውሃው ረገለ አሁንም ይቀዳል ሌሎች ሲጠመቁ ውሃው ይሆናል ተመልሰው ሊያጠምቃቸው ሲል የሷ ልጆች ጋር ሲደርስ ውሃው ድንጋይ ሆነ ረገለ አንቺ ሴት ምን አድርገሽ ነው አላት እግሩ ስር ወደቀችና የለም ብፁዕ አባታችን አባዬ ጴጥሮስ ሆይ እባክህ የበደለኛ ነኝ እንደዚህ እንዳለኝ ያንዲላል እኛ ምን ነው አባባ ስሙ የምናገረው ንግግር አለ እኔ እግዚአብሔር ከኔ ጋር የሆነ ሰው ነኝ እኔ ተበደልኩ ሰው አላለችም እኛ ማይክ ይዘንካል ጮሁ ነው ሳራን ተመልከቷት እጅ ቅድስት በደለኛ ነኝ
ማይገባኝ ስራ ሰርቻለሁ። በነበርኩበት ሀገር አንጾኪያ ቤተክርስቲያን ስለተዘጋ ልጆቼን ላስጠምቅ ወደ አንተ ያመጣው ነበር። ዳሩ ግን በባህሩ ላይ ወጀብ ተነሳና ማዕበሉ ገድሎ ሊያጠፋ ልጆቼ ሳይጠመቁ እንዳይሞቱ ብዬ ከጥቶቼ ደም ጠባውና ቀድቼ ደም ቀብቻቸው ነበር። ከዛ በኋላ ልክ ባህሩ ላይ 3 ግብ ከተለቃቀ ከዚህ በኋላ ልሞታለች። ልጆቼ ቢሞቱ ጥምቀት አግኝቷልና መንግስተ ኢየሩሳሌም ወላማ ከመንፈስ የተወለደ ምንድነው? መንፈስ ከስጋ የተወለደ ዘራላቸው እኮ የባለስልጣን ልጅ ነኝ ማለት ትችላለች። ባለቤት እኮ የንጉሱ እኮ ባልደረባ ትችላለች እኮ የከንቲባው ልጅ ናት ማለት ትችላለች። የሚኒስተር ልጅ ናት ማለት ትችላለች። በስልጣን አልተቆራራችም። ከስጋ የተወለደ ስጋማ የኔ ልጆች እኮ ተራ ሰዎች አይደሉም። አባታቸው እኮ የዲዮቅልጥያኖስ እኮ ባለሟል ነው። ስልጣኗን አልቆራችም። አላመካኘችም። ደግሞ ቤተክርስቲያን እኮ ዝግ አላጠቅም እግዚአብሔር ታውቃለህ ማለት እኮ ይችላል። ዝግ ነው ቤተክርስቲያን እንዳለ በሀገሩ ባልጾኪያ ጨካኝ ንጉሥ የነገሰባቸው ብዙ ሰበብ እኮ አለ። ይሄን ሰበብ ከተሻገረ ቅድም እንዳልኳችሁ ከልብ ካለቀሱ ኒቆዲሞስ ልክ እንደዛው አለቃ ነኝ መምህር ነኝ ቀን ስራ ይበዛብኛል ሳይ የማታ ተማሪ እቺም ሴት እንደዚህ ቤተክርስቲያን ተዘግቷል እኮ ምክንያት የለኝም ቤት በኩል ይሳተፍ ሄደች። ውሃው ረጋ። ምን አላት? አንቺ ሴት እምነትሽ ታላቅ ናት አላት አባ ጴጥሮስ። ታላቅ እውነት አንቺ ያረግሽው ስራ ትልቅ ሳ አንቺ 3 ልጆችሽን ማን 2 ልጆችሽን በስመ ሥላሴ ውሃው ስትከቻቸው ስታጠምቅ የነበርሽው አንቺ አይደለሽም። በስውር እጆቹ በመለኮታዊ እጆቹ ሲያጠምቃቸው የነበረው መድኃኔዓለም ኢየሱስ ክርስቶስ ነው አላት። እግዚአብሔር ስሙ የተመሰገነ ይሁን። በእውነቱ ማን ነበር ሲያጠምቅ የነበረው? እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ እሱ ነበር በመለኮታዊ እጆቹ ሲያጠምቅ የነበረው አንቺ አይደለሽም ማለት አይቱ። ይሄን ወስዳችሁ ደግሞ ሲያጠምቃለች ማለት አይደለም። እሺ እንደዛ ማለት አይደለም። እቺ ሴት የእምነቷ ጽናት ታላቅነቷ ታወቀ። ከዛ ይሄንን ባሏ ሰማ። ቅድም ብያችኋለሁ። ባሏ ምን ብሎ ነበር? እኔ ምን ብኛል ነበር? ባሏ ምን እያለ ነበር? ክርስቲያን ነኝ ማንም ፈርቼ ነው አለ። ልክ ሲሰማ እስክንድርያ ድረስ ስትመጣ መሆኑ ሲሰማ አጥምቃቸው ልጆቹ ጥምቀቱ ጸና። ሌሎቹ በጳጳሱ ሲጠመቁ የእሷ ልጆች ላይ ጥምቀቱ ጊዜ ረጋና ውሃው እሷ ያጠመቁ ጥምቀት እውነተኛ ሆኖ ጸናላት። የዚህ ቅዱስ ሴት በረከት ይደረግልን። በእውነት ጸናላት። ወደ ሀገሯ ተመለሰች። ወደ አንጾኪያ ስትመለስ ባሏ ሰማ። ሄዶ ንጉሱ ተከሰተ። የገዛ ባሏ ይሄን ጉድ ነው። ምን አለ ዝም እንኳን ቢል ሄዶ ዲዮቅልጥያኖስ ዲዮቅልጥያኖስ ጠራት። ከዛ ምን አለ? እስክንድርያ የሺው ክርስቲያኖቹን ፍለጋ ልትዘሙች ነው ይችላል። ምን ታደርጋላችሁ እናንተ ብትሉ? የገዛ አካላችሁ የትዳር አጋራችሁ እንዲከሰችሁ ስንክሳር ላይ አምቡት ቃል በቃል ያለ ሄደሽ ነው ወንድ ስላጣሽ ነው እዛ ክርስቲያኖች ጋር ልትዘሙች እስክንድርያ ይችላል። ምን ብላ መለሰች? በፍጹም እኛ ክርስቲያኖች ዘሟች አይደለም ልዘሙትም አልሄድኩም። እኔ እንዳንተ ጣዖትን ማመልክ አለው አነውቱ ክርስቲያናዊ እኔ ክርስቲያን ነኝ። የሄድኩ ልጆቼን ላጠምቅ ነው። ከዚህ በኋላ ሌላ ተፍቃል አልናገርም። ልትፈጽመው የፈለግከውን ነገር ሁሉ ፈጽማለች። 2 እጆቿን ወደ ኋላ አስሮ 2 ልጆቿን ደግሞ በሆዷ ላይ እስር አደረገና በእሳት አቃጠላት። አሳልፎ ሲጣት ማን ይሰጣል? አታምካኝ። አሁን እኛ በዘመን ቢሆን ምን አይነት ዘመን ደረስ? ይሄስ ምን አይነት ዘመን ነው? ስንክሳር ላይ ተጻፈች። በደሟ ጠርታ አጥምቃ በደሟ ሰማዕት ሆነች። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ። ጥምቀት ዋጋ ያስከፍላል። ለዚህ ነው ለቤዛ ቀን ታተማችሁበት ቅዱስ እግዚአብሔር መንፈስ አታሳዝኑ የተባለው። በገዛ ባሏ ነው ሳራ ለዘወችው ቅድስት ናት። ልጆቿን በደሟ አጥምቃ በደም ሰማዕት ሆነች። ጠንካራ ሴት። እንደዚህ አይነት በክርስትና የጠነከሩ ሴቶችን ወንዶች እግዚአብሔር ያብዛልን። ለሃይማኖታቸው ዋጋ ይከፍሉ። አለፈችው። ባሏ እንደሆነ ያወቀች እንደተከሰች ያወቀች ሄደች። ሰማዕት ተቀበለች። 2 እጆቿ ወደ ላይ ታሰሩ። ምን አጠፋች?
ለምን ልጆቿን በማጥመቋ ከመንፈስ ወደ መንፈስ ነው። ዋጋ ይከፈል ለጥምቀት። በስልጣን እንዳታመካኙ ክርስቲያኖች፣ በእውቀት እንዳናመካኝ። ሲያድግ ነው የሚጠመቀው የሚባል ነገር የለም። በ40 እና በ80 ቀን ማጥመቅ የቤተክርስቲያን ስርዓት ነው። ህፃናትን ማጥመቅ አለብን። አብዱል ዘሮ የተባለው ከናችን አባቱ ሐዋርያዊ ትውፊት በተባለው መጽሐፍ ላይ አፖስቶል ትራዲሽን በተባለው መጽሐፍ ላይ መጀመሪያ አስቀድማችሁ ህፃናትን አጥምቁ ነው። አጥምቁ። መናገር የሚችሉ ከሆነ ክርስቶስን አምኛለሁ ሲል አልክጃለሁ ይመስክሩ። መናገር የማይችሉ ከሆነ የክርስትና አባታቸው ወይም ቤተሰቦቻቸው ይናገሩላቸው ነው። ግድ ነው መጠመቅ አለባቸው። ህፃናት ወደ መስዋዕት አትከልክሏቸው ብሏል። ለህፃናት ጥምቀት ዋጋ ተከፍሏል። ህፃናት ጥምቀት አጽፎላታል። ከመንፈስ ወደ መንፈስ ነው። ዛሬስ ስናጠቃልለው ትምህርታችን ዛሬስ ከማን የተወለድን ነው? እኛ ከእግዚአብሔር ከማኅፀነ ዮርዳኖስ ከአብርሃም ተወለድን ነው። የት ነው ያለነው? ዛሬ የቤተክርስቲያን ሽታ ከቤተክርስቲያን የተገኘ መንፈሳዊ ሰው መንፈሳዊ ነው ያለበት። ሙስና የሚበላው ማን ነው? የሚቅሙ የሚያጨሰው ማን ነው? ዘረኛው ማን ነው? ከስጋ ደግሞ ስጋ ነው። ዛሬ እንኳን ዘር ይቆጥራል ሰው። ከስጋ ደግሞ ስጋ ነው። ክርስቲያኖች እኛ ደግሞ ከመንፈስ ነው። እኛ እኮ ክርስቲያኖች ነን። ተቆረጠ እኮ አሁን ይሄ የስጋ ዘር እኮ ተቆረጠ። በቃ ከአባቴ እንደዚህ ከእናቴ እንደዚህ ምናምን ብለን የዘር ቁጥራችን ቀረ። ከማን የተወለድ ነው? ሁላችን ምን ስማቸው ሆነ? ክርስቲያኖች፣ የክርስቶስ ወገን እኮ ልትባል። ሀገራችን የት ነው? በሰማይ። ዜግነታችን ክርስቶሳዊ፣ ምግባችን ስጋው ደግሞ ሰማያዊ። ምስጋና ይነግራል። ለዚህ እኮ ቤተክርስቲያን ይሄንን ዘረኝነት ውስጣችን እንዳናስበው፣ ስጋዊ ነገር እንዳናስበው ወደ እግዚአብሔር ቤት የገባ ሰው ይበል ፈላሲ ትልቁ ነው። ቅዳሴ ጀምሮ እያሳሰበች እኮ ድንገት ዛሬ እንኳን የካይ መጣ ሰው ካለ እዚህ ዛሬ ሚካኤል መጣ ሰው መጻተኛ ነኝ የሰው ሀገር ሰው ነኝ እንዳትል ያልኩ ቤተክርስቲያን ወደ እግዚአብሔር ቤት የገባ ቀራን ገና በነገራችን ይሄ የሚባለው ቅዳሴው ገና ሲገባ እኮ ይበል ፈላሲ እግዚአብሔር ቤት የመጣ ሰው እኔ መጻተኛ ነው አትበል፣ የሰው ሀገር ሰው ነኝ አትበል፣ እኔ እኮ እዚህ ሀገር ቋንቋ ብቻ አትበል። ይሄ ቤት የማቤት ነው? የማቤት ነው? በቃ ከስጋ ወደ ስጋ ነው። አትቁጠር ዘርህን እነገር ያሉበት ነው አትበል። ከስጋ ወደ ስጋ ነው። ከመንፈስ ደግሞ መንፈስ ነው። አሁን ስንገባ የትምህርት ደረጃ ይጠይቋል። ስንገባ ብሔራችን ይጠይቋል። አንቺ ጥቁር ነሽ ውጪ፣ አንተ ቀይ ነህ ግባ ትላለህ። አንተ መልካም ነህ፣ አንተ እውቀት አለ፣ አንተ የከበርክ ነህ፣ አንተ ንጉሥ ዘር ነህ ግባ ውጣ ተባለ አልተባለ። ቤቱ ማን ቤት ነው? እግዚአብሔር። የትምህርት ደረጃ አትጠየቅም፣ ቀለም አትጠየቅም። ለምን? ከስጋ ወደ ስጋ ነው። አሁን ቅድም አባቶቻችን ያ ሁሉ ሲያቆርቡ ብሔር የሚያቆርቡ ስንቆር ብሔር ይጠየቃል፣ ስንጠመቅ ብሔር ይጠየቃል። ከስጋ ወደ ስጋ ነው። ቤተክርስቲያንን ስሟን ለጥፋት አይገባም። ክርስቲያኖች በእኛ ጥፋት ከመንፈስ የደረሰው መንፈስ ነው። መንፈሳዊ መሆን ያለብን እዚህ ሌላ ውጪ ደግሞ የለም። በኑሯችሁ ሁሉ ቅዱሳን የተባልነው እኛ ቤተክርስቲያን ስንመጣ ብቻ አይደለም ቅዱስ መሆን፣ ስንወጣም እንደዛው። ቀን ብቻ አይደለም ማታም ጭምር ነው። ቤተክርስቲያን ብቻ አይደለም ውጭም ጭምር ነው። ነጣለን በማማራችን ብቻ አይደለም በህይወታችን ጭምር ሁሉ ቅዱሳን መሆን አለብን። ምክንያቱም ከስጋ ወደ ስጋ ነው። ስለዚህ ቤተክርስቲያን ሆኖ ዘረኛ ሆነ ያሰ ከስጋ የተወለደ ነው ማለት ከመንፈስ የተወለደ ሰው መንፈሳዊ ነው። ገፍ አይደለም ያቅፋል፣ አያርቅም ያቀርባል። ክፉ ቃል ካፉ አይወጣም። ከስጋ አልተወለደማ ከመንፈስ የተወለደ ነው። ይህንን ቅዱስ ልደት እንድናከብር እግዚአብሔር ሁላችን በቸርነቱ ይርዳል። ለኒቆዲሞስ የተገለጸ እሱን ያስተማረ አምላክ እኛንም በምሕረቱ ሁላችን ይጎብኝ፣ የሁላችን መጨረሻ ያሳምርልን። ከመንፈስ የተወለደ መንፈስ ነው፣ ከስጋ ደግሞ ስጋ ነው። እግዚአብሔር ሁላችንም ከነማህተባችን ለኩል ሞት ያብቃል። ስብሐት ለእግዚአብሔር። መምህራችንን ዲያቆን ዘማርያም ዘለቀን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ ክብረ መምህራንን ያድልልን።
ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው በሚል ዕለቱን አስመልክተው ሰፋ አድርገው አስተምረውናል። በድጋሜ እግዚአብሔር አምላክ የአገልግሎት ዋጋቸውን ያርዝምልን፣ በአውደ ምሕረቱ ያቆይልን። አንድ ሁለት ማስታወቂያዎች እናገርና ከዛ ወደ ቀጣዩ መርሃ ግብር እንሄዳለን። የመጀመሪያው የሚሆነው ለቤተ ሰሊሆም ህንፃ ማሰሪያ ሁላችሁም ርብርብ እያደረጋችሁ ነው። እንደጀመርነው እንጨርሳለን በሚል መንፈስ ይመስላል የበኩላችሁን አስተዋጽኦ እያደረጋችሁ ነው። በተለይ በዚህ 1,076,487 በሆነው የኢትዮጵያ ንግድ ባንክ የተከፈተው ለቤተ ሰሊሆም አካውንት በሱ በኩል ከ100 ብር ከ20 ብር ጀምሮ በተለይ በዚህ ሳምንት ከትንሹ 20 ብር ጀምሮ እስከ 10,000 ብር 5,000 ብር ድረስ ከዛም በላይ ገቢ እያደረጋችሁ ነው። በአምላከ ቅዱስ ሚካኤል ስም ከልብ ሁላችሁንም እናመሰግናለን። እግዚአብሔር ይስጥልን። ያለፈው ሳምንት